ያለበት ርቀት ድረስ ጣልቀህ ደሞ ስሟን ቀየርከው? ማንሽ ደግሞ እሷ? ሐምራዊት። ደራሲ መሐሪ። ድርሰት ምን ላይ ደረሰ? አውቃለሁ መሐሪ ሲጽፍ እንደሚጨነቅና ደብዛው እንደሚጠፋ። እዚህኛው ጽሑፍ ግን በጣም ተለየ፣ በጣም በዛ። ሁለት ዓለም ጋር ምን አባለ በየትኛው ጽንፍ ነው ያለው? የሆነ መጽሐፍ ላይ ያየኋቸው መስታወት ላይ የራስህን ምስል ያለማቋረጥ ብትመለከት ከደቂቃዎች በኋላ ምስልህ እየተመለከትከው ሳይሆን እየተመለከተህ እንደሆነ ይሰማል። ቤቱ እርግማን ብቻውን አቅም የለውም። ይህን ተቀብለህ እድሜ ልክህን የቅዠት ቢሆንብህም ለሚስትህ ስትል ኖርላት።